ዛሬ ወይም ትናንት ካልሆነም ባለፈው ሳምንት የሆነ ሰው አንድ ነገር ተናግሯችኋል። እናንተም እስካሁን ድረስ ያሰባችሁት ነው። ይህ በአጋጣሚ የመጣ አይደለም። ይህ የድክመት ምልክት አይደለም። እነሱ የፈለጉት በትክክል ይህንኑ ነው። ምክንያቱም አንዳንድ ሰዎች ክርክር የሚጀምሩት እውነትን ለመፈለግ አይደለም። ክርክር የሚጀምሩት የእናንተን የመቋቋም አቅም ወይም የመስበሪያ ነጥብ ለማግኘት ነው። እናንተም ምላሽ በሰጣችሁ ቅጽበት ማለትም ራሳችሁን ለመከላከል ስትሞክሩ፣ ራሳችሁን ስታብራሩ ወይም በንዴት ስትግሉ ያንን ነጥብ ያገኙታል። አሁን የምትሰሙት ነገር ይህንን ጉዳይ የምትመለከቱበትን መንገድ ለዘላለሙ ይለውጠዋል። ሰዎች ሊያናድዷችሁ ሲሞክሩ ማድረግ ያለባችሁን 3 ነገሮች አሁን እንመለከታለን። አብራችሁን ቆዩ። አንደኛ፣ የሚጠብቁትን ምላሽ በጭራሽ አትስጧቸው። መንገድ እየሄዳችሁ ሳለ አንድ ሰው ከእግራችሁ ስር አንድ ወረቀት እንደጣለ አስቡ። ፍጥጥ ብለው ያዩአችኋል። ወረቀቱን እንድታነሱለት ይፈልጋል። ወዲያውኑ ጎንበስ ብላችሁ ካነሳችሁት ሰውየው አሸንፏል። ነገር ግን ምንም ሳትሉ ጉዟችሁን ከቀጠላችሁ እሱም ምንም ሳይዝ እዚያው ቀርቷል። አንድ ሰው አንድ ነገር ይወረውርባችኋል። ዘለፋ፣ ተገቢ ያልሆነ አስተያየት ወይም ስድብ ሊሆን ይችላል። ከዚያም ይጠብቃል። እናንተ ጎንበስ ብላችሁ ያንን ነገር እንድታነሱ ይጠብቃል። አብዛኛው ሰው ሳያስበው በየጊዜው ያንን ነገር ያነሳል። ግን ጉዟችሁ በቀላሉ ብትቀጥሉስ? ይህንን መረዳት በጣም ጠቃሚ ነው። ሊያናድዷችሁ የሚሞክሩ ሰው እናንተን ምን እንደምታደርጉ አስቀድሞ ወስኗል። በአእምሮ ውስጥ ነገሮች እንዴት እንደሚከናወኑ ቀድሞ የሳለው ምስል አለ። ትናደዳላችሁ፣ ድምፃችሁን ከፍ ታደርጋላችሁ፣ በኋላ የምትቆጩበትን ነገር ትናገራላችሁ። እነሱም ይረካሉ፣ ምክንያቱም አንዴ እንደ ቼዝ መጫወቻ ቁራጭ በእጃቸው አዘዋውሯቸዋልና። አሁን ደግሞ መድረክ ላይ የሚዘፍን ሙዚቀኛን አስቡ። በሕዝቡ መካከል ያለ አንድ ሰው ሙዚቃውን ለማወክ ይጮሃል። ልምድ የሌለው ሙዚቀኛ ወይም ዘፋኝ ሙዚቃውን ያቆማል። ሰውየውን ይመለከታል፣ ትኩረቱንም ይበትናል። ነገር ግን ልምድ ያለው ባለሙያ ምን ያደርጋል? ሙዚቃውን መቀጠል ብቻ። ድምፁን ሳያሰማ ቀርቶ አይደለም፣ ነገር ግን አንድ ውሳኔ ወስኗል። ያው ሰው የሙዚቃውን ሂደት እንዲያስተጓጉልበት አልፈቀደለትም። የእናንተ ሰላም እንደ ሙዚቃ ነው። ማንም ሰው እንዲያስተጓጉለው አትፍቀዱ። ለአፍታ ስለ ውሃ አስቡ። በረጋ ውስጥ ድንጋይ ብትወረውሩ ማዕበል ይፈጥራል። ነገር ግን እውነተኛ ጥልቀት ያለው ውሃ ብዙም አይናወጥም። ድንጋዩ ይገባል፣ ውሃውም ወዲያውኑ መልሶ ይረጋል። ጥልቀት የሌለው ውሃ ትልቅ ማዕበል ይፈጥራል። ጥልቅ ውሃ ግን ብዙም አይናወጥም። ጥያቄው ይህ ነው፣ የእናንተ ውሃ ምን ያህል ጥልቅ ነው? አብዛኛው ሰው በሕይወት ዘመኑ ጥልቀት እንደሌለው ውሃ ይኖራል። በአንድ አስተያየት፣ በአንድ እይታ ወይም በአነጋገር ዘይቤ ምክንያት የውሃው መልስ በሙሉ ይናወጣል። ያ መናወጥ ለሰዓታት ይዘውት ይቀጥላሉ። መኪና ሲነዱ ከመተኛታቸው በፊት ያንን አጋጣሚ በአእምሯቸው ውስጥ ደጋግመው ያስቡታል። ድንጋዩን የወረወረው ሰው ግን የሆነውን ነገር ሙሉ በሙሉ ዘንግቶታል። ብዙ ሰው የማያወራው እውነተኛው ጥፋት ይህ ነው። የጭቅጭቅ ጉዳይ ሳይሆን ግጭቱ ከተጠናቀቀ በኋላ በውስጡ የምታሳልፏቸው ሰዓታት ናቸው። ችግር የፈጠሩት የእናንተ ሊሆኑ የማይገባ ሰዓታት እናንተን እንኳ በማያስቡ ሰዎች ላይ በማሰብ ይባክናሉ። አንድ ሰው በሚያናድዳችሁ ጊዜ ለራሳችሁ የምትሰጡት ቀላል ፈተና አለ።
ይህ አንድ ጥያቄ ጠይቁ። ይህ ነገር ከ3 ቀን በኋላ አስፈላጊ ይሆናል? በአብዛኛው አጋጣሚዎች እውነታው አይሆንም የሚል ነው። ከ3 ቀን በኋላ አስፈላጊ ካልሆነ ዛሬ የሰማችሁት ሊያናጋችሁ አይገባም። ውሻ የሚያልፍ መኪናዎች ሁሉ ላይ ይጮሃል። መኪናዋ ግን ጉዞዋን አትገታም፣ አትቆምም፣ ወደ ኋላ አትመለስም። ለውሻውም ራሷን ለማስረዳት አትሞክርም። የት መድረስ እንዳለባት ስለምታውቅ ብቻ ጉዞዋን ትቀጥላለች። እናንተም መድረስ ያለባችሁ ቦታ አላችሁ። የምትኖሩት ህይወት፣ የምትጠብቁት አእምሮ እና የምትጠብቁት ሰላም አላችሁ። አስተያየቶች፣ ትችቶች፣ በየዕለቱ በሚደርስባችሁ ትናንሽ የትንኮሳ ሙከራዎች አልፎ መሄድ የተማረ ሰው በጊዜ ሂደት ማንም ሊወስድበት የማይችል ነገር ይገነባል። ያም ጽኑ፣ የተረጋጋ እና የማይናወጥ የውስጥ ማንነት ነው። ይህ ደግሞ ምንም አይነት ትንኮሳ ሊነካው የማይችለው ነገር ነው። ሁለተኛ፣ አጭርና የተረጋጋ ምላሽ ተጠቀሙ። ዝምታ ኃይል አለው፣ ነገር ግን አንድ ጊዜ አጭርና የተረጋጋ ምላሽ ከዝምታም በላይ ውጤታማ ሊሆን ይችላል። አንድ ሰው ሊያናድዳችሁ ሲሞክር ለክርክር ተዘጋጅቷል። እናንተ ራሳችሁን እንደምትከላከሉ፣ ማብራሪያ እንደምትሰጡ ወይም መልሳችሁ እንደምትከራከሩ ይጠብቃሉ። በትክክልም ለዚህ ነው የተረጋጋና ቀላል ምላሽ በሰጠው ግራ እንዲጋባ የሚያደርገው። በማንኛውም ሁኔታ የሚወራ አንድ አረፍተ ነገር አለ። አንተ እንዲህ ነው የምታስበው ከሆነ ችግር የለውም። ይህ አረፍተ ነገር ምን እንደሚሰራ ተመልከቱ። ራሳችሁን እያብራራችሁ አይደለም። የእነሱን ድጋፍ እየጠየቃችሁ አይደለም። መልሳችሁ እየተከራከራችሁ አይደለም። በቀላሉ እና በተረጋጋ መንገድ እየገለጻችሁ ያላችሁት ስለ እናንተ ያላቸውን አስተያየት ምንም እንደማያሳስባችሁ ነው። ይህ ድክመት አይደለም። ይህ በጣም ብርቅዬ የጥንካሬ አይነት ነው። ሴኔካ እንዲህ ብሎ ነበር፣ ትልቁ የጥንካሬ ምልክት አንድ ሰው ሊያናድዳችሁ ሲሞክር ተረጋግቶ መቆየት ነው። ማንኛውም ሰው ድምፁን ከፍ ማድረግ ይችላል። ማንኛውም ሰው መልሶ መጋደል ይችላል። ነገር ግን ትንኮሳን አይቶ ሰላምን የመረጠ ሰው ያ ሰው ከሌሎች ፈጽሞ የተለየ ደረጃ ላይ ያለ ሰው ነው። እናም አብዛኛው ሰው የማይረዳው አንድ ነገር አለ። በቁጣ ፈንታ በተረጋጋ መንፈስ ምላሽ ስትሰጡ ራሳችሁን ብቻ አይደለም የምትጠብቁት፣ በተጨማሪም አንድ አስፈላጊ ነገር ታሳያላችሁ። የእነሱን ጠብነት ከሰላማችሁ ጎን ሲቀመጥ እጅግ አናሳ ሆኖ ይታያል። እናንተን ለማናወጥ የሞከሩት ሙከራ ግልጽ በሆነ መንገድ ከሽፏል። እናም ይህ ከማንኛውም ብልህነት ከሞላበት መልስ በላይ የነሱ ኃይል በእውነት የሚገፋ ነው። ሶስተኛ፣ እያንዳንዱ ግጭት ሰላማችሁን ሊያጠፋ አይገባም። አንድ አሳ አጥማጅ ማጥመጃውን ወደ ውሃ ሲወረውር አስቡ። የወረወረው በዘፈቀደ አይደለም። ትክክለኛውን ማጥመጃ መርጧል። ትክክለኛውን ቦታ መርጧል። የሆነ ነገር እስኪይዝ ድረስ በታጋሽነት ይጠባበቃል። ማጥመጃውንም የዋጠው አሳ ክርክሩን አላሸነፈም፣ በቀላሉ ተይዟል። ስሜት ማነሳሳት ይህ ነው። አንድ ማጥመጃ በጥንቃቄ የተመረጠ ሆን ተብሎ የተቀመጠ ነፃ ሆኖ የሚቀረው ብቸኛው አሳ ማጥመጃ በግልጽ አልፎ የሚዋኘው ብቻ ነው። ከአንዳንድ ሰዎች ጋር የምናደርገው አብዛኛው ክርክር ይህንን ይመስላል። እናንተ ራሳችሁን እንደምትከላከሉ ታስባላችሁ፣ ለእውነት እንደቆማችሁ፣ ነጥባችሁን በግልጽ እንደምታስረዱ ታስባላችሁ። ነገር ግን ሌላኛው ሰው
በእናንተ ነጥብ ላይ ምንም ፍላጎት አልነበረውም። እናንተ ለማጥመድ የተንኮል መረባቸውን ነው የዘረጉት። እንደሚፈልጉት ምላሽ በሰጣችሁ ቅጽበት ትያዛላችሁ። አሁን ይህንን አስቡ። በእናንተ ዙሪያ ያሉ አንዳንድ ሰዎች በውስጣቸው ከባድ ነገር ተሸክመዋል። የቆየ ህመም፣ ጥልቅ ብስጭት እና ያልዳኑ ቁስሎች። ያንን ሸክም ብቻቸውን መሸከም ስላልቻሉ በዙሪያችሁ ባሉት ሰዎች ላይ ያራግፉታል። ክርክር ይፈጥራሉ፣ የሚያም ነገር ይናገራሉ። ሌሎችንም እነሱ የሚሰማቸውን ስሜት እስኪሰማችሁ ድረስ ይገፋሉ። ይህንን መረዳት ሁሉንም ነገር ይለውጠዋል። ምክንያቱም አሁን ጉዳዩ ስለ እናንተ መሆኑ ቀርቷል። ከጅምሩም ቢሆን ጉዳዩ በእውነት ስለ እናንተ አልነበረም። አንድ ሰው ጭቃ የተሞላ ባልዲ ተሸክሞ ሲያልፍ አስቡ። የተወሰነው ጭቃ በእናንተ ላይ ቢረጭ ቀሪውን በጭቃው ላይ በመናደድ አታሳልፉም። ይልቁንስ ልብሳችሁን ታጸዳላችሁ፣ ጉዟችሁንም ትቀጥላላችሁ። ምክንያቱም ጭቃው ለእናንተ የተደረገ አይደለም። ይልቁንስ ይህ የሚያሳየው ሰውየው በቀላሉ የያዘው ነገር እጅግ በዝቶበት እንደነበር ስሜትን መቀስቀስ በአብዛኛው ይህ ነው። አንድ ሰው ሊሸከመው የማይችለውን ባልዲ እንደ መሸከም ነው። ማርከስ ኦሮሌስ መላውን ግዛት ሲያስተዳድር የነበረ ቢሆንም ለራሱ ይህንን ማሳሰቢያ ጽፏል። ምርጡ በቀል እንደነሱ አለመሆን ነው። ምክንያቱም ለረጅም ጊዜ በክርክር ውስጥ ስትቆዩ የጎዳችሁን ሰው ባህሪ ቀስ በቀስ መላበስ እንደምትጀምሩ ያውቅ ነበር። በአውሎ ንፋስ ውስጥ ያለ ዛፍን አስቡ። ቅርንጫፎቹ ይንቀሳቀሳሉ፣ ቅጠሎቹ ይረግፋሉ፣ ንፋሱም ከየአቅጣጫው ይገፋዋል። ነገር ግን ስሮቹ አይንቀሳቀሱም። ዛፉ ንፋሱን ለማሳደድ ከቦታው ተነቅሎ አይሄድም። በቀላሉ ዘንበል ይላል፣ ከዛም ወደ ቀድሞ ቦታው ይመለሳል። ጥንካሬው የነበረው ቅርንጫፎቹ ላይ ሳይሆን ሁልጊዜም ስሮቹ ላይ ነበረና። በሕይወታችሁ ውስጥ ያሉ አንዳንድ ሰዎች አውሎ ንፋስ ናቸው። የእናንተ ድርሻም ንፋሱን ማሳደድ አይደለም። የእናንተ ድርሻ ራሳችሁን ይበልጥ ማዳበር። ማንነታችሁ ላይ ጽኑ፣ በእሴቶቻችሁ ላይ ጽኑ። አውሎ ንፋሱን እንዲያልፍ ፍቀዱለት፣ ምክንያቱም እሱ ማለፉ አይቀሬ ነው። እያንዳንዱ አላስፈላጊ ግጭት ዋጋ ያስከፍላል። ጊዜያችሁ ላይ፣ ጉልበታችሁ ላይ እና ለቀረው ቀን የነበረውን ሰላማችሁን ይወስዳል። ምክንያቱም በግጭት ግለት ውስጥ እናንተ ያልሆናችሁትን ነገር ትናገራላችሁ ወይም አድርጋችኋል። በጣም ጠንካራ ሰዎች በክፍል ውስጥ ድምፃቸውን ጎልቶ የሚሰማ ሳይሆን በአውሎ ንፋስ ውስጥ ዘንበል ማለት በሚችሉ ስሮቻቸው ሳይለቁ መቆየት የሚችሉ ናቸው። ምንም ነገር ስላልነካቸው ሳይሆን ግጭት ከመጀመሩ ከረጅም ጊዜ በፊት ሰላሜ ለሽያጭ አይደለም ብለው ስለወሰኑ ነው። ስለዚህ በሚቀጥለው ጊዜ አንድ ሰው ወደ አውሎ ንፋስ ሊጎትታችሁ ሲሞክር ቆም በሉ፣ ተረጋግታችሁ ተንፍሱ እና ይህ አንድ ጥያቄ ለራሳችሁ ጠይቁ። ጥንካሬን ለማሳየት ቁጣ አያስፈልጋችሁም። የራሳችሁን ዋጋ አለማወቅ፣ እያንዳንዱን ክርክር ማሸነፍ አያስፈልጋችሁም። አእምሯችሁን ጠብቁ፣ ሰላማችሁን ተንከባከቡ። እናም ሁል ጊዜ አስታውሱ፣ ስሜቱን መቆጣጠር የተማረ ሰው በእውነት ነፃ ይሆናል። ውድ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበር። በቀጣይ ጠቃሚ ሐሳብ እስክመለስ ድረስ ደህና ሰንብቱልኝ።